በጣም ትልቅ ሚስጥር ነው እንትን ያሉን። እንደው ከዚሁ ደግሞ እንደው ስለ ቀጣይ ላይ ደግሞ እንደው በመልካ ሃይማኖት ነው እርሶን የምናውቁት ቀጣይ እንደው ሊሰሯቸው የሚፈልጉት ለወጣቱ ትውልድም እንደው በብዛት እኔ እንደው በግሌ እንኳን አንድ በፕሮቴስታንቱ ዓለም ሁሉ ያለች ልጅ የእርሶን የህማማቱን ዜማ ሁሉ ትሰማለች ምናምን ብሎ የሆነ ሰው ሁሉ ነግሮኝ ነበርና ይሄ እንደው በጣም ደስ የሚል ዜማ በጣም እንደው ለወጣቱ በጣም የሚያስፈልግ እረፍት የሚሰጥ ዜማ ነው። ብዙዎቻችን እንደው በሚዲያው በዘፈኑ በምኑ ራሳችንን የድብርት ውስጥ ለመውጣት ምን ለማለት እንደሰው ግን ከዛ ይልቅ እንደው ይሄ እንደዚህ አይነት የሊቃውንቱን ዜማ እንደው በተለይ ዘላለማዊ እረፍት የሚሰጥ ዜማ እንደዚህ አይነት በተረጋጋ አንደበት ሲሰማ በጣም ደስ ይላል። እንደው ቀጣይ ላይ እንደው ያሰቡት ነገር እንደው ደግሞ ቢሰሩት እንደው የሚያስቡት ነገር አለ ሞልቶ አሁን ምኑ ተነካና ነው እኮ በተለይ አሁን እኔ በጣም የምወደው ቅዱስ ያሬድ ከደረሳቸው ድርሰቶች አንዱ ጾመ ድጓ ነው። ድጓ ተውና ድጓ እንደ ውቅያኖስ እናስበው፣ ይህች ጾመ ድጓ ግን እንደ ኩሬ ውሃ እናስባትና ይህች እንኳን ቢቻል ከነ ትርጉሙ ጽፎ ማውጣት ነው። ግዕዝና አማርኛ አድርጎ ከነ ዜማው ማለት ነው። ይህች ህልም አለኝ ገንዘብ ቢገኝና ያው ጊዜ ቢገኝ ሰላም ቢሆን ሀገሩ ማለት ነው። ይህችን ማውጣት አለኝ ግን ደግሞ ሳላወጣ አልቀርም። ምንም ጊዜ ቢረዝም አልቀርም ሳላወጣው። አሁን በአጭር ጊዜ ማውጣት አለብህ ብለው ትብብር የሚያደርጉ ሰዎች ካሉ በቅርቡን እንጀምረዋለን። በዚህ ጊዜ ግን እኔ አቅሜ የለኝም። ወደፊት ግን አይቀርም እንደምን ብዬ አወጣታለሁ። ሌላው ግን ከጾመ ድጓ የምናወጣቸው ብዙ ሰው ያላወቃቸው ምስጢራት አሉ። በቃ የቅዱስ ያሬድ ንግግሮች በጣም የተለዩ ናቸው። ከመጽሐፍ ቅዱስ ነው የሚነሳውና በስተመጨረሻ ከቅዱስ እገሌ እንዲህ አለና ከዛ የራሱ ደግሞ ይጨምራል። ተፋቀሩ ኩልክሙ ይላል። ተፋቀሩ በምልአልብኩም በአብዛኛው ደግሞ የሚናገረው ወደ 5 ነገሮች ይናገራል ቅዱስ። ጾም ጹሙ፣ ጸሎትን ጸልዩ፣ ምጽዋትን ንስሐን እና ደግሞ በስተመጨረሻ ግን ፍቅር ተፋቀሩ ይላል። ተፋቀሩ የምትለዋን ቃል በጣም ነው የሚወዳት። እኔም በጣም ነው የምደግፋት። አንድ ልጠቅሳት የምፈልጋት ከዚህ ከዮሐንስ ወንጌል ምዕራፍ 13 ቁጥር 34 ይህችን ቃል ምንድነው የሚላት? ወእህወክሙ ሐዲሰ ትእዛዘ ከመ ትትፋቀሩ በበይናቲክሙ በከመ አነ አፍቀርኩክሙ ይላል። አዲስ ትእዛዝ እሰጣችኋለሁ፣ ይህ ደግሞ እኔ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ ነው አለ። ከዛስ ምን አለ? ወየአምረክሙ ኩሉ ከመ አርዳኢ አንትሙ እምከመ ተፋቀርኩም በበይናቲክሙ ይላል። ይህንን ካደረጋችሁ በኋላ ማለት እናንተ እርስ በርሳችሁ የተዋደዳችሁ እንደሆነ ዓለም ሁሉ የኔ ደቀ መዛሙርት መሆናችሁን ያውቃል። አላያ የፍቅር መምህር ክርስቶስ እኮ ነው። ክርስቶስ የፍቅር መምህር ነው። በቃ ሲጀመር እኮ የማይመቸው የማይስማማው ስጋ መልበስ የነበረው እኮ አሁን ስጋ መልበስ ወደው መጥቷል። እኛን ለመምሰል እኛ በሚመቸን ነገር በሚቆስል ማለት ፍቅሩን እንዴት እንደተቀበለን እኛ አሁን እሾህ እንኳን ሲወጋን ምን ያህል እንደሚያመን እናውቃለን አይደለም? ስጋ ሲወጋ ሲመታ እንዴት እንደሚያመው ማወቅ አለብን። ይህንን ሁሉ ታግሶ መከራ የተቀበለ ክርስቶስ ግን አየህ አይደለም ምን ያህል መስዋዕት ከፈለልን። እኛ ልንቀበለው የነበረ መከራ እሱ ወሰደና በእርሱ ዘንድ ያለ ሐሴት ደስታ ለኛ ሰጠን ማለት ነው። ስለዚህ ከዲያብሎስ ጋር የነበረን ቁርኝነት አስወገደ። በሞቱ ለሞት ደምሰሱ አለ። በሞቱ ሞትን ደመሰሰው፣ ድል አደረገው፣ አጠፋልን ማለት ነው። ከዚህ በኋላ በዲያብሎስ ምርኮ መያዝ የለም ማለት ነው። ምናልባት ግን ሕግ ግን ሊኖር ይችላል። ዘአቀበ ቃሌ ነው፣ ቃሌን የጠበቀ ከኔ ጋር አብሮ ይኖራል ብሏል። እና ስለዚህ የክርስቶስ ቃላት እንጠብቅ ይገባናል። የሚሰሩ ኃጢአቶች አሉ ማለት ፈቅደን ወደን አይደለም እንሰራቸው፣ ሳናውቅ ሊሆን ይችላል። አልመን አይደለም ሳናልም ሳናቅም ልንሰራቸው በስህተት ባለማወቅ ልንሰራቸው እንችላለን። እና እነዚህን ግን እያስተዋልን ነው። ቅድም ተማሩ እንወቅ ስል የነበረው ለዚህ ነው። አሁን ስታውቅ ኃጢአት አትሰራ ስታውቅ
ካላወቅህ ግን ባለማወቅ ኃጢአት ትሰራለህ። ግን ደግሞ አለማወቅህ ደግሞ ከቅጣት አያድንም። ስለዚህ ማወቅ ይገባናል ማለት ነው። እንኳን ሳናውቀው አሁን ደግሞ ምን እያደረግን ነው? አውቀንም ኃጢአት እየሰራ ነው። ስለዚህ ምን ቅጣታችን ከፍ እያደረግን ነው ማለት ነው። ስለዚህ ክርስቶስ ይቺ ሕግ ያስተማራት ይቺ ፍቅር የምትባለዋ ነገር ለሰው ልጆች ጥሩ እንደሆነች ስለሚያውቅ በቃ ክርስቶስ እኔ እንደወደድኳችሁ እናንተ ደግሞ ተዋደዱ ብሎ አስተማረን። ይቺ ሕግ ናት፣ ፍቅር ናት ማለት ነው። ወእሉ ሰለስቱ እሙንቱ ዘይነብሩ ሃይማኖት ወትውክልት ወተፋቅሩ አይደለ? ወእንኩሉ ሰይ አቢ ተፋቅሩ አለ ቆሮንቶስ 13 ያለው ማለት ነው። እነዚህ ሶስቱ ጸንተው ይኖራሉ። ምን ሃይማኖት፣ ተስፋ፣ ፍቅር። ከነዚህ ሁሉ የሚበልጠው ግን ማን ነው አለ? ፍቅር ናት። የሕግ ሁሉ መደምደሚያ ናት። ተፋቅሮስ ፍጹም ሕጉ ብሏል ቅዱስ ጳውሎስን በሮሜ 13 ማለት ነው። ፍቅር የሕጎች ሁሉ ፍጻሜ ነው ይላል። ስለዚህ ከዚህ በላይ ምንም የለም። እርስ በርሳችን ከተዋደድን እኛ ምን እንሆናለን? በዚህ ብቻ በነገራችን በዚህ ብቻ እንኳን ራስ መንግስተ ሰማያት መውረስ ይችላል። ሌላውን ማድረግ ቢያቅተን ሁሉን ብናደርግ ጥሩ ነው። ሁሉን አያስፈልግም እያልኩኝ አይደለም። በጣም ያስፈልጋሉ፣ ሁሉም ያስፈልጋሉ። ነገር ግን በመዋደድ ብቻ እንኳን ማንን እንመስላለን? ክርስቶስን እንመስላለን ማለት ነው። ቂም በቀል በውስጣችን ከሌለ ክርስቶስን መሰል ነው ማለት ነው። ስለዚህ ይችን የመሳሰሉ ብዙ ዜማዎች ከቅዱስ ያሬድ ዜማዎች ምሳሌ ነው ያነሳሁልህ። እንዴት ነው የሚላት? በአማርኛ ላዜማት እንዴ እነሆ አዲስ ትእዛዝን እጽፍላችኋለሁ፣ ተዋደዱ እርስ በርሳችሁ፣ ሰላምም ይሁን ሁል ጊዜ በመካከላችሁ፣ ውደዱ ጠላቶቻችሁን፣ የማትወዱትን ሰዎች አያድርጉባችሁ፣ እናንተም ለሌሎች አታድርጉ አለ ቅዱስ ያሬድ። ከዮሐንስ ምዕራፍ 13 እና ከማቴዎስ ምዕራፍ 7 ወስዶ ማለት ነው። ኩሎቼ ዘትፈቅዱ ይግበሩ ለክሙ፣ እናንተ የምትወዱትን ሁሉ ሰዎች ያድርጉላችሁ፣ እንዲሁ ደግሞ እናንተ ለሌሎች እንዲሁ አድርጉ አለ። እስመ ከማሁ ውእቱ ኦሪትኒ ወነቢያትኒ፣ ነቢያትም ኦሪትም እንዲህ ናቸውና ይላል። ስለዚህ የምትጠላውን ለሰው አታድርግ፣ ነገር ግን የምትወደው ለራስህ የምትወደው ለማን አድርግ አለ? ለሰዎች ለሌሎች አድርግ፣ እነሱ ደግሞ ለአንተ መልካም ያድርጉልህ። በዚህ ምን ይታወቃል? ፍቅር በመካከላችን እንዳለ እናውቃለን ማለት ነው። እና እነዚህን የመሳሰሉ በጣም ብዙ ነገሮች አሉ። ስለ ግዕዙ፣ ስለ እዝሉ፣ ስለ አራራይ ዜማው ራሱ የሆነ ነገር ብንጠቃቀስ ደስ ይለኛል። ለምን እኔ አሁን ቅዱስ ያሬድ በጣም የምወደው በእውነት ነው የምልህ። ቅዱስ ያሬድ የሚባለው ሰው ምን ነው እሱ በነበረበት ጊዜ በተወለድኩና የልብሱን ጫፍ ብነካ እና በረከቱን ቢያድርብኝ ነው የምልህ። ይቺ 12 ዓመት ደም ሲፈሳት የነበረች ሴትዮ የጌታችን የልብሱን ጫፍ ነክታ ከደሟ እንደጸዳች ሁሉ እኔም ቅዱስ ያሬድን ባገኘው አንደኛ በረከት አገኝ ነበረ። እሱን ካገኘሁ ደግሞ ከኃጢአት ንጹሕ ሆን ነበረ። ኃጢአት ይደርቅልኝ ነበር። እንዳዘች ሴትዬ ደሞ አይደለ የደረቀው፣ የኔም ኃጢአት ይደርቅ ነበረ። ከዕለት ተዕለት የምሰራውን ኃጢአት አላውቀው ነበረ። ግን ይሁንና በዚህ ጊዜ መፈጠራችን ይህን ማወቃችንም ትንሽ አይደለም። ባወቅነው ልክ ብንኖር መልካም ነው። የተሰጠን ብዙ ነው፣ አንጠቀምበትም እንጂ እንደውም ካልተሰጠን ይልቅ እኮ የተሰጠን ብዙ ነው፣ ግን ስለማናስተውልበት ነው። ችግሩ ይሄ ነው። የሰው ልጅ ውለታው አያውቅም። እስካሁን ሳታውቀው እንዲህ እኮ የለኝም፣ በጎረቤት ሀብት ትቀናለህ፣ በሌላ ትምህርት ትቀናለህ። እንዲህ አይደለም፣ ባለች ማመስገን ነው። እና በዚህ ሁሉ እስቲ ከግዕዙም ዜማው ከእዝሉም ሁሉንም አንዳንድ በጣም የቅዱስ ያሬድ ፍቅር በጣም ነው እንትን የሚለኝ የሚበላኝ፣ ውስጤ በቃ ይቦረብረኛል። እንደ ነቀዝ ሆኖ ነው የሚበላኝ። ዘአኮ ፀሐይ ዘያበርለኪ መዓልተ
ወአኮ ወርህ ዘያበርህ ለቺ ሌሊተ ወልህቺሰ ለሊሁ እግዚአብሔር ውእቱ ብርሃንኪ ኢይጸልም ወርህኪ ወኢየዐርብ ፀሐይኪ ወኢያንቀለቅል መሰረትኪ ወአህባልኪኒ ኢይትበተክ ማኅደረ መለኮት ደብተራ ይላል። ይህ አሁን ዜማው ግዕዝ ነው የሚባለው። ራሱ ግዕዙ ራሱ የፍስሐ የደስታ መገለጫ ነው። ሰው ደስ እያለው የሚያዜመው ዜማ ነው እና ደስ ይለኛል። ይህንን ሳዜም ምን ማለት ነው? ዘአኮ ፀሐይ ዘያበርህ ለቺ መዓልተ ማለት አንቺ በቀን ፀሐይ የሚያበራልሽ አይደለሽም አይደለ? ወአኮ ወር ዘያበርህ ለቺ ሌሊተ በሌሊትም በቀን የሚያበራልሽ አይደለም ማለት እናሳ ወለቺ ሰለሊሁ እግዚአብሔሩ ብርሃንቺ ለአንቺ ግን ሁልጊዜ የሚያበራልሽ ራሱ እግዚአብሔር ነው። ኢይጸልም ወርህኪ ያለ ወኢያዕርብ ፀሐይኪ ፀሐይሽም አይጠፋም ጨረቃሽም አይተልቅም። እሱ ማን ነው? እግዚአብሔር ነው። ይቺ ማናት ነው? ማናት የሚያበራላት? ይቺ ለጻድቃን ለሰማዕታት ለካህናት የተዘጋጀት መንግስተ ሰማያት ነው። ይቺ እንደዚህ የሆኑ ሕገ እግዚአብሔርን ጠብቀው ለሚጓዙ ክርስቲያኖች እቺ እግዚአብሔር የሚያበራላት መንግስተ ሰማያት ርስታቸው ትሆናለች ማለት ነው። ወኢያዕርብ ፀሐይኪ ወአህባልኪኒ ኢይትበተክ መሰረቶችሽ ሁሉ አይነቃነቁም። ማምላክን ይሄ ኢሳይያስም ተናግሮታል አለ። አሁን ይሄ ግዕዝ ይባላል ብያለሁ አይደለ? እንደዚህ ደስ እያለ ታዜማለህ። ደስታ ከፈለግ ግዕዝ መማዜም ነው። ከተማር ማንኛውም ሰው ከተማረ ግዕዝ መማዜም ደስ ካለው ማለት ነው። ቀጥሎ ደግሞ እዝን ይባላል። እዝን ደግሞ የተሰበረ ይፈልጋል፣ የተሰበረ ልብ ይፈልጋል። ሐዘን ነው የሚሰማ። ለምሳሌ በዓርብ ስቅለት የምናዜመው ዜማ ሐዘን ነው። ለሁለት ነገር ነው። አንደኛ እኔ ኃጢአተኛ ነኝና ይቅር በለኝ እያልን፣ ሁለተኛ ደግሞ ኢየሱስ ክርስቶስ በእኔ ምክንያት የደረሰ ስቅላት፣ ግርፋት ሁሉ በእኔ ነውና ሐዘን አዝናለሁ። ጌታ ሆይ ምን ልክፈልህ? ዋጋ ምን ይሆን እያሉ ማልቀስ ነው ማለት ነው። እና አንድ መወዳት ማለት ጾመ ድጓ ሁሉ እንበለው ቢባል ቢነጋም ቢጠባም 24 ሰዓት ብንለው እኛ እንደክማለን እንጂ እሱ አያልቅም። እና አንድ ዜማ አለች እዝል ናት። ሰዎች ሁሉ ሲከፋቸውም ደግሞ ኃጢአት ሰርቻለሁ ብሎ የሚሰማቸው ከሆነ እግዚአብሔርን አስቀይሜያለሁ እንደው ይቅር ይሆን ብሎ ካሰቡ ይህንን ዜማ እየደጋገሙ ቢሰሙ እና ቢያዜሙ ጸሎታቸው ይሰማና መልስ ይዘው የሚመጡ ይመስለኛል። እንደተረዳሁት ምንድን ነው የሚለው? ሃሌሉያ በአይቴንከ እረክቦ ይትረከብኑ እግዚአብሔር ይሰማዕንኑ ጸሎት የንትዛጀ ጋየ ወስረይ ላቲ ለነፍስየ እስመ አበስኩ ለከ አበስኩ እግዚኦ ስረይሊተ። የራሱ ዜማው ስታየው አያሳዝንህም? በራሱ ዜማው ራሱ ቃሉን አትወቀውና ዜማው ራሱ አያሳዝንህም? ወደ ገዳም ሂድ አይልህም? ወደ ገዳም ስለ ገዳም ውስጥ በኋላ እናወራለን። ምን ማለት ነው ትርጉሙ ያልከኝ እንደሆነ በአይቴንከ እረክቦ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ በየት ነው የማገኘው? ይሰማዕንኑ ጸሎቴ እምብዝሃ ጌጋዬ ኃጢአቴ ከመብዛቱ የተነሳ እንደው እግዚአብሔር ጸሎትን ይሰማኝ ይሆን ማለት ነው። ወስረይ ላቲ ለነፍሴ እስመ አበስኩ ለከ አንተን በድያለሁና ነፍሴን ሰውነቴን እባክህ ጌታ ሆይ ይቅር በላ ማለት ነው። አበስኩ እግዚኦ ስረይሊተ አዎ በድያለሁ፣ እባክህ ጌታ በድያለሁ ይቅር በለኝ፣ አቤቱ ይቅር በለኝ ማለት ናት ይህች ትርጉማ። እና ሁልጊዜ ትመታኛለች ውስጤ በቃ ስሰማት
በቃ ይችን አዚም ይለኛል። ሁል ጊዜ ስለማዚማት ውስጥ ሰርጻለች፣ አጠፋም ከዚህ በኋላ የአራራይ ዜማ ልጨምርና ዜማ ማለት እንደሆነ ምን ማለት እንደሆነ ማህሌት ምንድን ነው የሚለው እንመልስበታለን። ከአራራይ ደግሞ ምንድን ነው? የናፍቆት ዜማ ወይም የፍቅር ዜማ ነው። ለምሳሌ ቅዱስ ያሬድ ካህናት አክሱም ደብዳቤ ልከውለት ነበረ። ደህና ነህ ወይ? ባለህበት ሰላምና ጸጋ ይብዛልህ ብለው ደብዳቤ ልከውለት ነበረ። ከዛ እሱ ጽፎ በጽሁፍ አይደለም በዜማ አድርጎ ነው የላክላቸው። ምን አለ? አውየ ፍቁራንየ ሰላም ለክሙ ዳህናትኑ አብያተ ክርስቲያናት ወሚመ ጽዮንሃ ቅድስተ ትየምሃክሙ አመሃክሙኒ ፍስሐ ወሰላም። ይህ ምንድን ነው? የናፍቆት ደብዳቤ ነው። እና የናፍቆት የፍቅር የምትወደው ሰው የለ አይደለም? ገሌ እኮ እንደዚህ አይነት ሰው ነበረ፣ በጣም ጥሩ ሰው ነበረ፣ ግን የት እንዳለ አላውቅም፣ ወይ ቢሞት እንኳን እንዲህ አይነት ሰው ነበረ፣ እንደዚህ አይነት ሰው ማጣት አልነበረብን ብለህ የምታለቅስለት ሰው የለም? እንደዛ ማለት ነው። እና አወየ ፍቁራን ሰላም ለክሙ ወዳጆች ሆይ ሰላም ለእናንተ ይሁን። ዳህናቱን አብያተ ክርስቲያናት ምእመናን ደህና ናቸው፣ ሰላም ናችሁ ሁላችሁ አለና ወሚመ ጽዮንሃ እንደው በይበልጥ ስታውት ጽዮን ደህና ናትን አለ። ደግሞ ቅድስተ ትእምሃክሙ እጅን ትነሳላችኋለች፣ ሰላም ትላችኋለች። እጅ መንሻዋ ደግሞ ሰላምና ፍቅር ነው ብሎ ደመደሙ። አንዲት ዜማ ልጨምርልህ ከአራራይ ደስ ስለሚለኝ የፍቅር ዜማ ብለን የለ በጣም ደስ ይላል። አዎ ሃሌ ተሰሃልከ እግዚኦ ምድረከ ሃሌሉያ ሃሌሉያ አንተ ውእቱ ዘአዋልከነ ኑፈር ወንቱ በሰላም ወበተፋቅሮ አውየ ፍድፋደ ናፍቅር ቢጸነ ይላል። አሁን ይህ ደግሞ ምን ማለት ነው? አንተ ውእቱ ዘአዋልከነ በሰላም ወጥተን በሰላም እንድንገባ በሰላም ያዋልከን አምላካችን አንተ ነህ አለና ዘአዋልከነ ኩሎ ንውሃ ዕለት ሙሉ ቀኑ በሙሉ ሌሊቱም የምታሳድረን ቀኑም በሰላም የምታውለን አንተ ነህ አለ። ኑፈር ወንእቱ መውጣት ኑፈር ማለት መሰማራት ነው አይደለ? መውጣት ነው። ወንእቱ ንእቱ ማለት ደግሞ እንገባ ዘንድ በሰላም ይህ ሁሉ ግን በሰላም ወጥተን በሰላም ብንገባ የምታደርገን ማነህ? አንተ ነህ አለና ኑፈር ወንእቱ በሰላም ወበተፋቅሮ እንዲሁም በፍቅር ሆነን እንድንመለስ ወደ ቤታችን ከቤተሰቦቻችን እንድንገናኝ የምታደርገን አንተ ነህ። ከዛ ቅዱስ ያሬድ ፍቅር ሳይጠቅስ አያልፍም አላልኩህም? አሃውየ ፈድፋደ ናፍቅር ቢጸነ እግዚአብሔር ይህን ያህል ወዶ እንዲህ ካደረገን በሰላም እንድንወጣ በሰላም እንድንገባ በሰላም እንድናደር በሰላም ካደረገን እሱን በፍቅር ለምን አንመስለውም ነው። ፈድፋደ ናፍቅር ቢጸነ በእጅጉ ባልንጀራችንን እንውደድ ነው የሚል ነው ቃላቱ። አሁን እዚህ ጋር ምንድን ነው ይህ ዜማ የሚባለው መቼ ነው የምትለኝ እንደሆነ አብይ ጾም ማለት ከሰኞ እስከ ዓርብ ያሉት ያው እንደምታውቀው ሙሉ ቀን ነው አገልግሎቱ እና ቆሞ ነው የምታገለግለው። መቀመጥ አይቻልም። እንደገና አፍህም አያርፍም። ቃለ እግዚአብሔር እየተናገረ ልብህ ደግሞ ምን ያደርጋል? ምስጢራቱን ያመሰጥራል። አሁን ቁመት ካለ ጩኸት ካለ መመርመር ካለ ምንድን ነው የሚያሳየው? ነው ገድል ነው የሚያሳየው። ማህሌት ማለት ባጭሩ ምንድን ነው? ገድል ማለት ነው። ገዳም መሄድ አይጠበቅምህም ነው። አንተ ባለትዳር ከሆንክ ልጆች ካለ ቤተሰቦችን በሰላም የምታስተዳድር ከሆነ ገዳም ልትመኝ አይገባም። ለምን? ቤተክርስቲያን አለችልህ አይደለም ወይ? እዚህ ጋር እኮ
በገድል እኮ ከጻድቃን መምሰል ትችላለህ፣ ከሰማዕታት ጋር እኮ መምሰል ትችላለህ አይደል እንዴ? ቅዱስ ያሬድን ይህንን ሰራልን አይደል እንዴ? አሁን ከአንተ ጋር ተክለ ሃይማኖት የነሐሴ የምታሳስም አብረን አድረናል። እንዴት እንዳደረን ታውቃለህ? በቃ ማታ ተደወለ፣ ቅዳሴ እስኪወጡ ድረስ ቆመን አደርን፣ ቆመን ጨረስን። ይህ ምን ያመለክታል? ገድል አይደል እንዴ? ከዚህ የበለጠ ገድላለን። ገዳም ሄደህ ምንድን ነው የምታደርገው? እንደውም እዛ ሄደህ ልትዘነጋ ትችላለህ። እዚህ ጋር ግን በእውቀት የተመላ ገድል ነው እየተጋደልክ ያለው። ገድል ማለት አየህ አይደል እስኪ ደግም ድረስ መድከም ነው። እንደውም ስግደት ሁላ አለው። እንደው የስግደቱ ቃለ እግዚአብሔር ብንለው ጊዜ ያጥራል አይበቃንም እንዳትለኝ እንጂ በአብይ ጾም አሁን በዚህ በአራራይ በግዕዝ ዜማ አለው። ምስራቀ ፀሐይ እስከ ናረብ ኢታኮስሙ ለእግዚአብሔር እያለ ይሄዳል። በ3 ሰዓት በ6 ሰዓት በ9 ሰዓት ይህ የራሱ የስግደት አለ። መሐርና አለ እዚህ ጋር በምስጋድ ነው የሚባለው። እና እየወደቅ እየተነሳ ነው እየሰገድክ ነው። ልክ እንደ ህማማት አይደል? የአንድ ሳምንት ገድል ናት። አሁን ምን ለማግኘት ነው? ድካም። በዚህ ዓለም ከደክ ቅድም የነዌና የአልዓዛር አንስተን አይደለ? በዚህ ዓለም የደከመ ምን አለ? በመንግስተ ሰማያት ደስታ ያገኛል። ካልደከምክ ግን ምንድነው የትሆናለ? የዚህ ዓለም ደስታ ስቦ ወደ ዓለም የምትሄድ ከሆነ ያው የነዌ ጓደኛ ትሆናለህ ማለት ነው። ከሱ ጋራ የሱ ቢጤ ትሆናለህ። ያው በሲኦል ትጫወታለህ ከሱ ጋራ ማለት ነው። የዲያብሎስ መጫወቻ ትሆናለህ ማለት ነው። ነገር ግን እንደዚህ ከመሆን መጋደል አይሻልም? በዚህ ዓለም መከራ መቀበል አይሻልም? ግን የተሻለውን መምረጥ አይሻልም? የትኛው ይሻላል? ክርስቶስ እንግዲህ አስገድዶ አያጸድቅህም፣ አስገድዶም ኃጢአተኛ አያደርግህም። ደኢዴከ ነው ውሃና እሳት አቅርብ ያለው አንተ እጅህን ወደ ፈለግከው ላክ ነው ያለው አይደል እንዴ? እንግዲህ ክርስቶስ ነፃ ፈቃድ የሚባል ሰጥቷል። ነፃ አይ ኃጢአተኛ መሆን የምፈልገው የምትል ከሆነ አንተ ነው የምትወጣ። ጽድቅ ነው የምፈልገው የምትል ከሆነ ደግሞ ክርስቶስ ተቀበለ። እንደውም የጽድቅ ነገር ስታስብ አንተ ጠንካራ ያደርጋል። በሃይማኖትም በጸሎትም በሌሎችም ነገሮች በዚህ መንፈሳዊ መሳሪያዎች ጠንካራ ያደርግና ያቺ መንግስተ ሰማያት እንድትወርሳት ክርስቶስ በውስጡ ሆኖ ይገፋፋል ማለት ነው። በተለይ ምሁር ከሆኑ ቅድም እንዳልናቸው እንደነ አባ ገብረ ኪዳን የመሳሰሉ ለክርስቶስ የሚገዙ ባሮች ናቸው። እንደዚህ አይነት መምህራን በተለይ ዋጋቸው ብዙ ነው። በገብረ ኄር ሲተረጎም እንዳየ ነው 5 መክሊት የተሰጠው ነበረ፣ 2 የተሰጠው ነበረ። እነዚህ አንዱ 5 አትርፎ 10 አድርጎ ለጌታው አስረከበ። ሁለተኛው ደግሞ 2 ነበረው፣ 2 ጨምሮ 4 አድርገና ለባለቤቱ አስረከበ። በቃ እናንተ በጥቂቱ ይታመናችሁ በብዙ እሾማችኋለሁ እና ወደ አባታችሁ ደስታ ግቡ ተብሏል አይደል? ያኛው ግን ምን ተባለ ነው? ያላስተማረ ከሆነ ምን ይባላል? ተምሮ ያላስተማረ ምን ይሆናል? ጥርስ መፋጨት ወዳለበት ወደ ገሃነም ውሰዱት፣ ወደ ዘላለም ስቃይ ውሰዱት ይባላል ማለት ነው። ተምሮ ካላስተማሩ እንደዚህ አይነት አጋጣሚ ይገኛል ማለት ነው። ለመምህራን ነው ይሄ። ሌላ ደግሞ ሀብት እየኖረ የማትመጸውት ከሆነ ደግሞ እንደዚሁ ትጎዳበታለህ። እንግዲህ ሀብት ምንጩ ከየት ነው ብንል ከእግዚአብሔር ዘንድ ነው። ወይ ፋብሪካ ሊኖርች ይገባል። ይህ ፋብሪካ እንድትገዛት ወይም እንድትሰራት አእምሮህ አነሳስቶ እንድትሰራት ያደረገህ ማን ነው? እግዚአብሔር ነው። መቼም ካለ እግዚአብሔር የሚፈጸም ነገር የለም። ስለዚህ ወደዚህ ለክፉ ሰይጣን አለ፣ ለመልካም ነገር ግን እግዚአብሔር አለና እግዚአብሔር መልካሙን ነገር ከሰጠን ያ ጸጋ ነው። እሱ ጸጋ ብንጠቀምበት በመንግስተ ሰማያት ፍጻሜ የሌለው ደስታ ልንኖር እንችላለን ነው እና ማህሌት በከበሮም ይሁን በጾም ይሁን የሚገለገል አገልግሎት ምንድን ነው? ገድል ነው። ባጭሩ ድካም ነው፣ መከራ ነው። በቃ ምታይ ከሆነ አሁን ገዳም ያሉ አባቶች ሰውነታቸው ጥውልግ ያለ ናቸው፣ ሸንቀጥ ያሉ፣ ጉንጫቸው ወደ ውስጥ ገባ ያለ። በማህሌት ያሉ ሰዎች አይታቸዋል? ልብ ብላቸዋል? እኔ አሁን ወፍራም ምን የሚባለው ምንድን ነኝ? ቀጭን ነኝ። ለምንድን ነው? የምበላት በጩኸት አማካኝነት ተና ስለምትወጣ ነው፣ ወደ ውስጥ አይገባም። በነገራችን ለዚህ ጋር ልናገር የምፈልግ ነው፣ በዚህ በማህሌት አገልግሎት የሚያገለግሉ ሰዎች በሽታ የላቸውም ብለህ ታምነኛለህ? ለምን? ቃለ እግዚአብሔሩ እንደ ክኒንና እንደ መርፌ ሆኖ በውስጣቸው ያለው ህመም ያመክንላቸዋል። በዚህ ምክንያት ተግተው
በርትተው እንዲጸልዩ እንዲያገለግሉ ይረዳቸዋል ማለት ነው። ቅድም ያልነው የጽድቅ ስራ ስትሰራ እግዚአብሔር ይገፋፋል ከውስጥ ሆኖ ብለናል አይደለ? ረድኤተ እግዚአብሔር አይለይህም ማለት ነው። ጸጋህን አውቀህ የምትጠቀም ከሆነ እግዚአብሔር ካንተ ጋር አለ። ወደ ጽድቅ መንገድ እንድትሄድ ያበረታሃል። በሀብት ላይ ሀብት ይጨምርልሃል፣ በጸጋ ላይ ጸጋ ይጨምርልሃል። ስለዚህ አትሰንፍም ማለት ነው። ያልገባው ሰው ግን እንደኔ አይነት ኃጢአተኛም ሊደክም ይችላል። ስለዚህ ከድካማችን እንበርታ፣ ከእንቅልፋችን እንነሳ የሚል መልእክት ነው ያለኝ። በጣም ትልቅ መልእክትን ያስተላለፉልን በእውነት እንደው የኔታ በዚች በተወሰኑ ደቂቃዎች በጣም ብዙ ለህይወት መሰረት የሚሆን በተለይ ደግሞ ከተማ ላሉት ለወጣቱ ትውልድ መንፈሳዊ ትምህርትን መማር ለሚፈልጉት አርአያ የሚሆን ትልቅ ምክር ነው የሰጡንና በእውነት እኔ በጣም የሚያስደስት ነው። ቀጣይ ደግሞ እንዳሉትም ደግሞ የሚያግዝም ከተገኘ ከወዲሁ ታግዘው ደግሞ ሌላም ደግሞ እንደው እንትን የሚል ስፖንሰር ሆኖ የሚገኝ ከሆነ ያኛ ሆኖ እንደው እቺ ጾመ ድጓዋንም በደንብ የምንሰማበት እቺ መልክአ ሕማማቷን ሰምተን ብዙ እረፍት እኔ በበኩሌ እንደው በጣም ስሰማው በጣም የሚያስደስት እረፍት የሚሰጥ ዜማ ነው። እንዳብራሩት በቃ ይሄ የቅዱስ ያሬድ ዜማ የትኛውም እንደው ይሄ ነው ተብሎ እንደው እንትን የሚባል የለውም። በዚህ በእንትንም እንዳሉት እኮ እንደው ከአዲስ አበባ እንደው ሊቃውንቶችን እንደው ብንጠቅስ እንደነ ሊቀ ሊቃውንት ሰናይ እንደነ ይንታ ኃይለ ሥላሴ ያው እናንተ በተለይ ሶስታችሁ ትጓን የማይተኝ ዝም ብለው ለአገልግሎት ዝም ብለው የሚጓጉ መቼ ነው ክብረ በዓል የሚደርሰው እያሉ ዝም ብለው በቃ በደስታ የሚያገለግሉ ሰዎች እነዚህ ትጓን ለይነው እንደ መላእክት በቃ እረፍት የሌላቸው ሁልጊዜ ማገልገል አመላቸው በቃ ይሄ አገልግሎት ምንድነው? ሱስ ነው። ሱስ ምንድነው? መንፈሳዊ አገልግሎት ነው። በስካር በመጠጥ አይደለም። ይህ በምን የሰከሩ ናቸው ብትል በመንፈሳዊ አገልግሎት ስኩራነ መንፈስ ነቢያት ናቸው አይደለ? ነቢያት በምን የሰከሩ ነበሩ? በመንፈስ ቅዱስ የሰከሩ ነበሩ። እነዚህ ደግሞ በምንድነው? እግዚአብሔርን በማገልገል በቅዱስ ያሬድ ዜማ የሰከሩ አባቶች ናቸው። እንደዚህ ስካር ይባላል። ስካር ስትሰክር መንፈሳዊ ስካር ስትሰክር ምን ትሆናለህ? ታገለግላለህ። በቃ እንደዚህ ነው። ስለዚህ እንደውም ሊቃውንት እኮ የሚደግፍ ግን ብዙ የለም። ግን ይቺ ቤተክርስቲያን ከዓመት እስከ ዓመት ከዘመናት እስከ ዘመናት እንድትሻገር የሚያደርጓት ሊቃውንት ናቸው። አሁን በምናየው ነገር ግን እናዝናለን። አንዳንዱ ሊቃውንቶች እንደ በሬ በብር እየተሸጡ ስታይ ያሳዝናል። በጣም ነው የሚያስለቅሰው። አባ ገብረ ኪዳን እንኳን እናውቀው አልቅሰዋል። ነውር ነው። በቃ እኔ እንኳን ተወኝና ብዙ ከኔ የሚበልጡ ሊቃውንት ሀገረ ስብከት ጋር ቆመው ምንድነው የሚያደርጉት? ያለቅሳሉ። አልቅሰው ብር ሳይኖራቸው ሲቀር እንደዚህ ወይ ሲሚንቶ ተሸካሚ ይሆናሉ ወይ ድንጋይ ፈላጭ ይሆናሉ። እና ተምረው እንደገና የተማርከውን ትምህርት በብር ግዛው ሲባሉ ያሳዝናል። ይሄ በሰማይም በምድር ጉዳት ያመጣል። እውነት የሀገራችን ሰላም እንዳትሆን የሚያደርጋት አንዱ ይሄ ይመስለኛል። ቤተክርስቲያን በገንዘብ መሸጥ ማለት ክርስቶስን መሸጥ ብዬ ነው ስለማስበው እኔ። እና ይህ ነገር ቢቀርና ሊቃውንት እንደየክብራቸው በሚመለከታቸው ቦታ ገብተው መንፈሳዊ አገልግሎት ቢሰጡ መቼ ትንሽ ነው። ይሄ ለሀገር እኮ ነው የሚጸልዩት። ጦርነት እንዳይመጣ፣ ስደት፣ ቸነፈር፣ ረሃብ እንዳይመጣ አይደለም እንደሚጸልዩት። አሁን ግን ይህ ጸሎት እንዳያርግ በጎን መጥፎ ስራዎች ይሰራሉ። እንዴት ይስማማል? ሁላችን አንድ ቃል ሆነን ተዋደን ካልሰራን እንዴት ሰላም ሊመጣ ይችላል? ከዛ እንደዚህ እየሰራን እግዚአብሔር ግን እናደርገን ነው ረሃብ አመጣብን ኑሮ ውድነት አመጣብን እንላለን አይደለ? ያመጣነው እኮ እኛ ራሳችን ችግር እኮ ያመጣነው እኛ ነን አይደለ እንዴ? ራሳችን እንጠይቅና የበደልነውን እንካስ እንመልስ፣ የወሰድነውንም እንመልስ። እንደዚህ ከሆነ እርግጠኛ ነኝ ሰላም የማይሆንበት ጊዜ አለ። እግዚአብሔር እኮ ተአምሩ ብዙ ነው። በደቂቃ ሁሉም ነገር ጸጥ ሊያደርግ ይችላል እኮ። ረሃቡንም የኑሮ ውድነቱንም ምናምኑ ጦርነቱን ጸጥ ሊያደርግ ከምንጩ ሊያደርቀው ይችላል። ስማል ነገር እግዚአብሔር ምን ይሳነዋል? እግዚአብሔር። ስለዚህ እኔ በዚህ ዙሪያ አዝናለሁ። እኛ እያዘንን እኔ በበኩሌ እያዘንኩ ነው። እንዲህ ቤተክርስቲያኗ ራሱ መቼም እዚህ ጋር ስናገር ጥሩ አይደለም። ትጫራለህ እንደዚህ ስትናገር ለምን እውነት ተናገርክ ተብሎ የሚቀጣ ሰውም አለ። ግን መምህር እስከሆንክ ድረስ እውነትን ከመናገር ወደኋላ አይደለም። ምን ይሉ ነበር የኔታ ሄኖክ የአቋቋም መምህራችን ወደ ጎንደር ያሉት ተበአስ በእንተ ጽድቅ እስከ ትበጽሕ ለሞት ይል ነበሩ።
ስለ እውነት ብለህ እስከ ሞት ድረስ ተሟገት ሲሉ ነበር። እና አሁን የሚደበቅ ነገር የለም። ምን ተጎድቼ ታሰሪ ምን ለሀገሪቷ ለቤተክርስቲያኗ አጠቅማለሁ? የምታሰር ምን ጥቅም አለ? አሁን ግን እኔ እያልኩ ያለሁት ከመጥፎ ስራችን እንመለስ ነው እያልኩ ያለሁት። እገሌ አላልኩም። ግን እንደዚህ አይነት ስራ የሚሰራ ከሆነ ይህን ክፉ መሆኑን እናውቃለን አይደለም? ግቦ መጥፎ መሆኑ እንደሆነ ሰው ካህን በብር መሸጥ መገላበጥ ነውር መሆኑ ካወቅን ለምንድን ነው ማንተው? ምን ይጠቅመናል? አሁን እኮ ቅድም እንዳለው ነው። ይሄ እኮ እንደ ነዌ መሆን እኮ ነው። የምድር ደስታ እየፈለጉ ራሳቸው ብር እያከማችሁ በኋላ እንደ ነዌና እንደ አልዓዛር እንዳይሆኑ ነው። አሁን የአልዓዛርና የነዌ ለሁሉም ምሳሌ ነው። ደስታ በዚህ ዓለም ደስታ የሚወድ ሰው ካለ የነዌ ጣፈንታ ይደርሰዋል። ችግር በዚህ ዓለም ችግር ይሻለኛል የሚል ሰው ካለ ደግሞ የአልዓዛር ጣፈንታ ይደርሰዋል። በአብርሃም እቅፍ ይቀመጣል ማለት ነው። እና ቤተ ክርስቲያናችን ትጽዳ፣ ትክክለኛውን መስመር ይዘን የአባቶቻችንን ሕግ ማስቀጠል አለብን። ትምህርት ሃይማኖት፣ ትምህርት ወንጌል ማስፋፋት አለብን እንጂ ይህ ብር አምጡ ምናምን ይሄ የትም ያደርሰን ይቀስፈናል። እውነቴን ነው። ደግሞ መዓቱ ከመጣ ሁላችንም ነው ይዞ የሚጠፋ የሚጎዳት ነገር። ብዙ ሰው ይዞ ነው የሚሄደው። ለይቶ አይመታም። ይሄ በቃ ለኃጥአን የወረደ ለጻድቃንም ስለሚተርፍ እገሌ አጥፍተዋልና እሱን ብቻ ልም ተብሎ አይደለም የሚመጣው። ሁላችን እንቀሰፋታለን። መከራ ከመጣ ለሁሉ ነው። ጎርፍ አሁን ጻድቅ ኃጢአተኛም አይለይም። ከመጣ ከላይ እንደማይ አይሁኑ ሁላችን በላያችን ላይ የሚዘምር ወይ መሬት ልትሰምጥ ትችላለች እኮ። የመሬት መንቀጥቀጥ እኮ ነበር አይደለም? ቀደም ሲል የመሬት መንቀጥቀጥ እኮ አንድ ምልክት እኔ የምትሰሩት ኃጢአት ከአቅሜ በላይ ነው መሸከም አቃተኝ እያለች እኮ አፍ አውጥታ እኮ እየተናገረች ነው። አሁን እኛ እንረዳውም። ተከሰተ የተፈጥሮ ሕግ ነው ይባል አይደለም እንዴ? ይህ ምንድን ነው የሚሉት? የማስጠንቀቂያ ደወል እንደሚባለው ነው። ከዚህ የባሰ እንዳይመጣብን ግን ከዚህ ማስተዋል ይጠበቅብን ነው የሚለው። እውነቴን ነው። እና ቤተ ክርስቲያን ካገለግልን በአግባቡ ምንድነው ቅዱስ ጳውሎስ የተናገረው? ወእምከመ ረከብነ ሲሳየነ ወአራዘነ አክለነ አለ። የዕለት ጉርሻችን የዓመት ልብሳችን ካገኘን ይበቃናል። ሌላው ጌጡ፣ መኪናው፣ ፎቁ ምን ያደርግልናል? ጥለነው ምን ሄድ አይደለም እንዴ? እንደውም እኮ በዛ እንዳትለኝ እንጂ አሎ ዘአምሳይነ ወአሎ ዘንነስ እምዝንቱ ዓለም ኃላፊ አለ። ወደዚህ ስንመጣ ይዘነው የመጣነው ነገር የለም። ራቁታችን ተወለድን። እንዲሁ ስንሄድ ደግሞ ራቁታችን እንደተወለድን ሁሉ ራቁታችን ወደ መቃብር እንገባለን። ከዚህ ዓለም እንዳልነበርን እንሆናለን፣ እንደ ጥላ እናልፋለን ይላለን እንዴ? እንደዚህ ከሆነ የአሁኑ ብር መሰብሰቡ፣ ወርቁ ማከማችሁ፣ ፎቅ መስራቱ ምን ያደርግልን? ዓለም የምታልፍ ከሆነ ምንድን ነው የሚያደርግልን? ያው ነው ሰርተህ አገኝ። ሰርቶ ማግኘት የጻድቃን ስራ ነው አይደለም? ለምን ጥረህ ግረህ ብላ ተብሏልና። ይሄ ህግ ነው፣ የተፈጥሮ ህግ፣ ልንሽር አንችልም። ሀብታም መሆን ከፈለግን በዚህ ዙሪያ ነው መሄድ ያለብህ እንጂ ይህን ያህል ክፍል ይህን ያህል አምጣ እያልክ ከካህናት ከድሆች የመነጠቁ መውሰድ አይደለም። ይሄ ሀብት ያንተ አይደለም። ሲጀመር የምትበላውም ለህመም ሊሆን ይችላል፣ ወይ ሌላ ጣጣ ሊያመጣ ቤተሰቦች ጤነኛ ላይ ያደርጋቸው ይችላል። እና ከችግሩ አንጻር መታሰብ አለበት። ዝም ብሎ አገኘሁ ብሎ መብላት አይደለም። ብሩ እክለ ህማም ነው የሚሆነው፣ በሽታ ሊያመጣ ይችላል። በእኛ እንኳን ባይሆን በልጆቻችን ሊመጣ ይችላል ማለት ነው። የካም ርግማን ነው አይደለ ለከነአን የሆነው። ከነአን ልጅህ የተረገመ ይሁን ያለው ለምንድን ነው? አባቱን ስለሳቀበት ነው። እንትና ካም አባቱን ሳቀ። ከነአን ልጅህ የተረገመ ይሁን፣ አንተ ደግሞ ለወንድሞች ባሪያ ሁን አይደለም እንዴ? ከዚህ አሁን የአባት ለልጅ ይተርፋል። ክፋትም ከሆነ ክፋቱ፣ ጽድቅም ከሆነ ጽድቁ፣ ርግማንም ከሆነ ርግማኑ ያልፋል። ስለዚህ ለልጆቻችን መጥፎ ጠባሳ ነገር ባናስተላልፍ መልካም። በተሰራልን ስርዓት ቅዱስ ዮሐንስ ምንድን ነው ያላቸው? እኛ የምናደርግ ብለው ነበረ። የመንግስት ሰራተኞች ናቸው። የምትቀበሉት ደመወዛችሁ ብቻ ይብቃችሁ። ለወታደሮችም የሰው ገንዘብ አትመንጥቁ፣ አትንጠቁ።
ብሎ ነግሯቸው ነበረ እና ይህ የራሳችን ባለን ጸጋ በምናገለግለው አገልግሎት ደክመን የምናገኛት ገቢ ትበቃናለች። ስለዚህ ከክፉ ነገር ሁሉ እንጠበቅ ነው ባጭሩ። በጣም ትልቅ መልእክት ነው። ብዙ ጊዜ አሁን ላይ እንዳሉት ነው ብዙ መከራ አይተው ብዙ ችግር አይተው የተማሩትን ትምህርት ማገልገል ያቃታቸው ብዙ ሊቃውንቶች አሉ። እንዳሉት በጣም ብዙ የተሰቃዩ ብዙ እንባቸው የሚታበስ ያጡ በጣም በቃ እንደው ምን አለ ይህን ትምህርት ባልተማርኩት እስኪሉ ድረስ ብዙ የተማረሩ ሊቃውንቶች አሉ። በጣም ብዙ እና እነዚህ ሊቃውንቶች እንደው የሚታዩበት ወደፊት ደግሞ የተሻለ ነገር የሚመጣበት ዘመን እንግዲህ እግዚአብሔር ያምጣልን። ዋናው መቼም እኛ እሱን እያልን መጠበቅ ነው እና ይህንንም ደግሞ በአጽንኦት አይቶ እነዚህ ሊቃውንቱን የሚሰበስብልን አካል ወደፊት እንደው ቢፈጠር በጣም ጥሩ ነው። እንደው ትልቅ ሀሳብ ነው ይሄ። በጣም ትልቅ መልእክት ነው። ለዛም ጭምር ነው አሁን ላይ ላለንበት ችግርና መከራ የደረስ ነው። በደንብ ብለውታል እርሶም እና ይሄ እንደው ይሄ መከራው ያለንበት ነገር ተስተካክሎ ሰላም የሚሆንበት ሊቃውንቱ የሚከበሩበት እንዴ እኔ እኮ እንደው ያው በመሃል እንደው ላንሳው እንጂ እኛ ጋር እዛ ደብረ ዘይት በመጣችሁ ሰዓት እኮ የሚገርም ማህሌትና የሚገርም አገልግሎት ነው። እርሶ እነ የንታ ኃይለ ሥላሴ ዘማርያም ሊቀ ሊቃውንት ሰናይ እነዚህ እንደ በእርሶም ተገኝተው ማህሌቱን ቆመው ቅዳሴውን ቀድሰው በቃ ይሄን ያህል ትጉህ የአገልግሎት ፍቅር እንደው በጣም የሚገርም እንደው ይሄን እንደነዚህ አይነት ሊቃውንቱ ሲታዩ ነው ትውልዱም የሚነቃቃው። አሁን ላይ እኮ እንደነዚህ አይነት ሊቃውንቶቹ ቦታ ስላጡ ወጣቱ ትውልድ ማንን አርአያ ያርግ? በቃ ትልልቆቹ ሊቃውንቶች ቤት በኩል ያገኛቸው በከተማ ያለው በተለይ ትልልቆቹ ሊቃውንቶች የሚያገኝበት አጥቷል። እንደነዚህ አይነት ሊቃውንት ቦታ ቢሰጣቸው በደንብ የሚያስፈልጋቸው ክብር ቢሰጣቸው ዛሬ ላይ ቤተክርስቲያናችን ብዙ ሊቃውንቶችን እንኳን በኢትዮጵያ ደረጃ ይቅርና በዓለም ደረጃ የምታስጠራ ቤተክርስቲያን ያለችን። ስለዚህ እንደነዚህ አይነት እርስዎ እንዳሉት ይሄ እድል ተሰጥቶ ምን ተብሎ የሚመጣበት ጊዜ ለሁላችንም ተስፋ ነው እና እንደው በዚሁ አክለው እንደው ለወጣቱ ትውልድ እንደው ቅድምም ብዙ ነገር አስተምረውናል፣ ብዙ ነገር ብለውናል። እንደው መማር ለሚፈልጉት ቤተክርስቲያንን ማወቅ ለሚፈልጉት እንደው ምን አይነት ምክር ይሰጣሉ እርሶ? አሁን ማቴዎስ ምዕራፍ 23 ላይ ይናገራል እኮ እንዲህ በመንበረ ሙሴ ነበሩ ለኩም ጸሐፍት ፈሪሳውያን ኩሎ ዘመሃርኩም ዕውቀው ወገበሩ ወዘከመ ምግባረ ሙሴ ይትሁሩ ይላል። በሙሴ ወንበር ተቀምጦ የሚያስተምሩ መምህራኖች አሉላችሁ፣ ትምህርታቸውን ስሙ አድምጡ አለ፣ ምግባራቸውን አትከተሉ ይላል። ምንድነው? ፈሪሳውያን ሲያስተምሩ ጥሩ ትምህርት ያስተምራሉ፣ በተግባር ላይ ግን ዝምላቸው። እንዲሁም ቀጥሎ ምንድን ነው የሚላቸው? ወይ አሱሩ ጾር አብየ ወክቡደ ወይ አሰክሙ ወለሰብድ የምትከፍቱ ወለሊሆም ሰይደ ክፉ ወጥቅ በአጽፋት ይላል። ትልቅ ሸክም አስረው በኩንታል አስረው እነሱ በጣታቸው የማይነኩት ለሌላ ሰው ተሸከም ብለው ያዛሉ። አሁን እነዚህ የሚያደርጉ ሰዎች አሉ በዘመናችን። አሁን እኛ መማር ያለብን ምንድነው? ቃለ እግዚአብሔሩን ነው እንጂ የሰዎችን ምግባር አይደለም። ሰው ምንም ቢሆን ተምሮም ቢሆን ባይማርም በመሪነት ደረጃ ያለም ሊሆን ይችላል። ሲሳሳት የእሱን ስህተት አይደለም መማር ያለብን፣ ቃሉን ነው እንጂ ምንድነው? ቅድም ያልነው ነገሩ ሁሉ እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው ብሎ መመስከር ነው እንጂ እንዲህ አባ ገሌ ይህን ያህል ተምረው ሳተው ከተሳሳቱ እኔ እንዴት ማልሳሳትበት ሁኔታ እንዴት አይኖርም ብሎ መጥፎ ትምህርት መቅሰም ጥሩ አይደለም። ያቺ በቅዱስ መጽሐፍ የተጻፈችው ብቻ ነው መከተል ያለብን አይደለም። ብዙ መምህራን ሐሳውያን ነቢያት ሊኖሩ ይችላሉ። በቤተ ክርስቲያን ተሰግስገው ልምድ ለብሰው ጥሩ ልብስ ለብሰው መስቀል ይዘው ጥሩ ትምህርት ሊያስተምሩ ይችላሉ። ነገር ግን ውስጣቸው ሌላ እንደ ተኩላ የሚሆኑ ሰዎች ሊኖሩ ይችላሉ። እነዚህ ተኩላዎች ማወቅ ይጠበቅብናል ማለት ነው። አሁን ተኩላ እያልን ያለ ነው። አሁን በዘመናችን መናፍቃንን ነው አይደለም የሚሆነው? አይደለም። በውስጣችን ተኩላዎች አሉ። ከነዚህ ተኩላዎች ግን ራሳችን መጠበቅ ይገባናል። እውነተኛው መምህርና ሐሰተኛው መምህር ለይተን መሄድ ይገባናል ነው እና በመጥፎ ትምህርት አትወሰዱ።
ወጣቶች ልትማሩ ያሰባችሁ ወጣቶች እንደ ምግባራቸው ሳይሆን እንደ ትምህርታቸው እንደ መጽሐፋቸው ነው መሄድ ያለባቸው ነው የሚፈልገው ባጭሩ። በጣም ትልቅ መልእክትን ያስተላለፉልን ለወጣቱ ትውልድ በተለይ ቤተክርስቲያንን ማወቅ እንደናንተ ማህሌታውያን መሆን የሚፈልጉ በጣም ብዙ ወጣቶች አሉ። ይሄ እንዴት ነው ቅድም እንዳሉት የከተማው የምኑ ያለው ያ ነገር እንደው ሳይመቻችላቸው ቀርተው ነው እንጂ በጣም ብዙ ፍላጎት ያላቸው ቤተክርስቲያንን የማገልገል በማህሌቱ በምኑ ያው መሬት ላይ አልዋለም እንጂ ፍላጎት ብቻውን ምንም አይጠቅምም። ያው እንደናንተ ብዙ እንዳሉት ብዙ መከራውን አይቶ ችግሩን አይቶ ስቃዩን አይቶ መማሩ ያስፈልጋልና በጣም ትልቅ መልእክትን ያስተላልፉልን ኔታ። እንደው ጠቅለል አድርገን ደግሞ ያው እንትናችንን እየጨረስን ስለሆነ ስለ ህማማቱ አሁን ላይ ስለ እቺን ሳምንት መቼም ህማማት ነች። ስለዚህ ስለ ህማማቱ እንደው ሰው በምን አይነት መልኩ ነው ማሳለፍ ያለበት? እንዴት እንደው በቅዱስ ያሬድስ እንደው ምን ያዘናል? ብዙ ነገር ብለውናል እስካሁንም። እንደው ደግሞ ሊበልጥ ደግሞ የሚጨምሩልን ነገር ካለ በዜማውም በምኑም እንደው ያለው ነገር እንደው እንዴት ምን ይሉናል? እስቲ ከሰኞ ያው ቀናቱንም ዝርዝራቸውን ምናምን ቢነግሩን። አሁን እኮ ሰው ብቻ ህማማት ይመስለዋል አይደል? ስግደት የስግደት ጊዜ ህማማት ብቻ ይመስለዋል። አብይ ጾም በሙሉ እኮ ሊቃውንት ሲሰግዱ ነው ያሳለፉት። ቅድም ብዬ ነበረ ከ3 ሰዓት ከ3 ሰዓት ጀምሮ እስከ 6 ሰዓት እስከ 9 ሰዓት አገልግሎት አለ ጾመ ድጓ ማለት ነው። እና ይሄ የሚገናኘው ከምዕራፍ ጋር ታገናኘዋለ፣ ከመዝሙረ ዳዊት ጋር ታገናኘዋለ፣ ከጾመ ድጓው ራሱ ታገናኘዋለ። 3 ነገሮች በዚህ ይፈጸማሉ። ጾመ ድጓ፣ ምዕራፍ፣ ዳዊት እንደዚህ ይባላሉ። እና ከዚህ ደግሞ መሐሌ ተብለው የሚመረጡ የአምልኮ ቃለ እግዚአብሔሮች አሉ፣ የአምልኮ ውዳሴዎች አሉ። የተለየ ክብር ምስጋና ላንተ ይገባል እያሉ ቀደም እንዳልኩ ኢትስክር ለነ አበሳነ ዘትካት ፍጥኖ ይርከብነ ሳይልከ እግዚኦ የቀደሞ በደላችን አታስብን ቸርነትህ ቶሎ ትደርሰን እንጂ እያሉ ይሰግዳሉ። ብዙ ስግደት አለ። በየቀኑ እንሰግዳለን እኛ። አሁን ሁሉ ሰው አያውቀውም። ሰው የሚያውቃት እቺ ማለት ነው። ሆኖም ግን ባወቀው ልክ ለእግዚአብሔር ብትገዛም ጥሩ ነው። በዚህች ጾም እንኳን ራሱ ደግሞ ስፔሻል የምትሏት በእንግሊዝኛ የተለየች ቀን ሳምንት ናት። እቺ ከሰኞ ጀምሮ እስከ አርብ ያለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸዋቱ መከራ የምናስብበት ነው ማለት ነው። እና ክርስቶስ ለእኔ ብለህ ነው እንደዚህ የሆንከው፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝና ይቅር በለኝ እያሉ እየሰገዱ እየጸለዩ እየመጸወቱ ቁርሳቸው ሊበሉት የነበረውን ለድሃ በመስጠት በምጽዋት በኩል መንግስተ ሰማያት ማግኘት፣ በጸሎት በኩል መንግስተ ሰማያትን ማግኘት፣ ሁሉም ምንድናቸው? ይህ መንግስተ ሰማያት ማግኛ ዘዴዎች ናቸው። አሁን እነዚህ አማራጮች የተቀመጡት ለምን ይመስልሃል? ሰው ሁሉንም አያውቅም። ሰው አቅም ያለው ሰው ሁሉ ሊያደርገው ይችላል። ግን የሰው ጸጋው ብዙ ነው አይደለ? የተለያየ ነውና በእኔ ያለ ጸጋ ለአንተ ላይሆን ይችላል፣ በአንተ ላይ ያለ ለእኔ ላይሆን ይችላል። አሁን እኔ ምናልባት በአገልግሎት በማህሌት ሊሆን ይችላል የኔ ጸጋ፣ ያንተ ደግሞ በስብከተ ወንጌል ሐዋርያ ሆነ በየ4ቱ ማዕዘን እየሄድክ ሰዎችን ከኃጢአት ወደ ጽድቅ ከጨለማ ወደ ብርሃን እየሰብክ ወንጌልን እያስተማርክ ወደ መንግስተ ሰማያት ማስገባት ሊሆን ይችላል። ሌላውም እሷ ደግሞ እንደዚሁ ሀብታም ብትሆን በመመጽወት ይችን በማድረግ መንግስተ ሰማያት ልትወስድ ትችላለች። ሁሉም እያንዳንዳችን ጸጋን ብንጠቀም አሁን አንዱ ጾምና ጸሎት የሚያውቁ ከሆነ በጾም በጸሎት እንኳን ራሱ ጸንቶ መኖር ስግደት የሚችል ከሆነ ደግሞ የሚሰግድና የማይሰግድ ሰው አለ አይደለ? በሽተኛና ጤነኛ ይባላል። አሁን ይሄ ሰው በሽተኛ ከሆነ ምንድን ማድረግ ያለበት? ጾሟን መጾም ይችላል። ተጨማሪ ደግሞ ምጽዋት መመጽወት ይገባዋል። በዚህ ብቻ መጽደቅ ይችላል። በተለያየ ቦታ ሊኖሩ ይችላሉ ሰዎች፣ በተለያየ በአረብ ሀገር፣ በአሜሪካ፣ በካናዳ፣ በአውሮፓ፣ በአፍሪካ፣ በኢትዮጵያ ሁሉም። ግን ደግሞ ለመጾም ለመስገድ የማይመች ከሙስሊም ጋር ልትሰራ ትችላለህ። ብትሰግድ ብትጾም ሊቆጡ ይችላሉ። ስጋ ማትበላ ከሆነ ሊቆጡ ይችላሉ። እና ልብህ ግን ከማን ጋር ማድረግ አለብህ? ከእግዚአብሔር ጋር ማድረግ አለብህ። የምትችል ከሆነ መጾም፣ የምትችል ከሆነ ቀጥሎ መስገድ፣ የምትችል ከሆነ ደግሞ ከዛች ከምታገኛት ለነዳያን ቆርሰህ መስጠት። ቅዱስ ያሬድ በዚህ ዙሪያ ምን አለ መሰለህ?
ወአንተሰ ቅድመ አመክር ርእሰከ ጹም ወተቀነይ ለእግዚአብሔር ሰብህ ወስክዲቤሁ አፍቅሮተ ነግድ እምሲሳይከ አንቺ ወአጽግብርሁ ወፍታህ ለእጓለ ማውታ ዝቼ ሰናይ ለከ አለ። አንተ ግን አስቀድሞ ራስህን መርምር ይላል። ማነህ አንተ? ዳኛ ልትሆን ትችላለህ። በቤተ መንግስት የምትቀመጥ ባለስልጣን ልትሆን ትችላለህ። ወይም ተንቀባረ የምትሆን ሀብታም ልትሆን ትችላለህ። በጣም በዓለማችን ብዙ ሰዎች አሉ አይደለ? ሰርቆ የሚኖሩ ሊኖሩ ይችላሉ። ብዙ ወንበዴዎች፣ ነፍሰ ገዳዮችም ሊኖሩ ይችላሉ። እና ራስህን መርምር ይላል። አንተ ማነህ? ጠይቀው እኮ ነው ራስህን እኮ ነው። አሁን ይህ ቃል በቸልተኝነት ሊታለፍ አይገባም። እውነቴን ነው። እኔ ምንድን ነኝ? ከየት መጣሁ? የት ነው ያለሁ? ወዴት ነው የሚሄደው ብሎ ራሱን መመርመር ያስፈልጋል። ጹም ወተቀነይ ለእግዚአብሔር ስብ አለ። ጹም ለእግዚአብሔርም ራስን አስገዛ ይላል። ወስክድቢሁ አፍቅሮትን በዚሁ ላይ ደግሞ እንግዳ መቀበልን ጨምርበት ይላል። ከዛስ እምሲሳይከ አንቺ ወአጽግብርሁ ከምትበላው ቀንሰህ ደግሞ የተራራውን አጥግብ ይላል። ወፍታህ ለእጓለ እመሕያው ዳኛ እዚህ ጋር ያሉ ዳኛ ያልኩ ለዚህ ነው። ወፍታህ ለእጓለ እመሕያው ዳኛ ከሆንክ ደግሞ ፊት አይተህ ሳታደላ ትክክለኛውን ፍርድ ፍረድ ማለት ነው። ለምን ጠማማ ፍርድ ከፈረድ ምን ያገኘሃል ማለት ነው? የእግዚአብሔር መዓት የእግዚአብሔር ቁጣ ባንተ ላይ ነው ይችላል። ዋና ዳኛ ፈራጅ ከእግዚአብሔር ቀጥሎ ያንተ ህሊና ነው። ህሊና ምን ይልሃል? ውሸት እየፈረድክ እንደሆነ እውነት እየፈረድክ እንደሆነ ራስ ታውቃለህ። በገንዘብ ተደልለህ መጥፎ ፍርድ የምትፈርድ ከሆነ በኋላ ይቆያል፣ የእጅ ታገኛታለህ። ቅዱስ ጳውሎስ እስመ ኩሉ ጸሮ ይጸውር እንደተባለ ሁሉ የራሱን ሸክም ተሸክሞ በእግዚአብሔር ፊት ይቆማል። በዛን ጊዜ ስትጠየቅ ማፈር አለ። በዛን ጊዜ እንዳናፍር ትክክለኛው ፍርድ መፍረድ አለብን ማለት ነው። ዝቼ ሰናይ ለከ ከዛ በስተጨረሻ ይህን ሁሉ ብታደርግ አንተ ስል እሱንም እሷንም እየነካው ነው፣ ሁሉንም ሰው እየነካው ነው። ለሚመለከተው ሁሉ ይህ እኮ ለእኔ ሊሆን ይችላል ብሎ ማሰብ መቻል አለ። ከዛ መጨረሻ ምንድን ያለው? ዝቼ ሰናይ ይህ ለአንተ መልካም ነው አለ። በስተመጨረሻ ይህን ሁሉ ብታደርግ መልካም ነው አለ። ስለዚህ ዳኛ በዳኝነቱ፣ ፖሊስ በፖሊስነቱ፣ ወታደር በወታደርነቱ፣ ቄስ በቄስነቱ፣ ሀብታም በሀብታምነቱ በተለያየ ጸጋ ያለ ሰው በሙሉ እግዚአብሔርን ቢያገለግል መንግስተ ሰማያትን ይወርሳል ማለት ነው። ስለዚህ ይህችን ሳምንት ድሆችን በማሰብ እርስ በርሳችንን በመዋደድ የበለጠ የተረሳ ንስሐ ካለ ደግሞ የበለጠ ንስሐ ገብተን አሁን በዚች ሰዓት ደግሞ አብዝተን የምንሰግድባት የምንጸልይባት ሳምንት ስለሆነች በአግባቡ እንደ ስርዓቱ እንደ ቤተ ክርስቲያኗ ስርዓት እንደ ሊቃውንት አመራር ልንኖርና ልናሳልፈት ይገባናል ማለት ነው። ይሄ ካደረግን እውነቴን ነው ውስጣችን ጥያቄ አይኖረው፣ በኮንፊደንስ መኖር እንችላለን። ራሳችን ሳንጨነቅ ልናኖር እንችላለን። አሁን እግዚአብሔር እየጠላ ያለው እነዚህ ክፉ ጠባያት የሚባሉ እነዚህ ስርቆት፣ ማጭበርበር፣ ውሸት የሚባሉ ገንዘብ ግቦ መቀበል፣ እነዚህ ነገሮች ሁሉ ቢያንስ እንኳን በዚህ ሳምንት እንኳን ልናቆም ይባላል። ከታችለን እስከ መጨረሻው ድረስ ከነዚህ ነገሮች ብንርቅ መልካም ነው። እነዚህ አንድ ነገር ልንገር፣ ኃጢአትን የሚሰራ ሰው ከዲያብሎስ ጋር አብሮ እንደሚሰራ ነው። የዲያብሎስ ባልደረባ ነህ አንተ፣ ወይ የዲያብሎስ በዲያብሎስ ስር የምትገዛ ባሪያ ነህ። አለቃ እሱ ያስተዳድርሃል። ኃጢአት የምትሰራ ከሆነ ከዲያብሎስ ጋር ተባብረህ የምትሰራ ሰው ነህ ማለት ነው። ጽድቅ የምትሰራ ከሆነ ደግሞ ከእግዚአብሔር ጋር አብሮ መስራት ማለት ነው። ስለዚህ ጽድቅ የሚሰራ እግዚአብሔርን ይመስላል፣ ኃጢአትን የሚሰራ ዲያብሎስን ይመስላል ማለት ነው። ስለዚህ ጋር ልብ ይገባናል። ኃጢአት በሰራን ቁጥር ከዲያብሎስ ጋር አንድነት እያደረግን ነው። ጽድቅ ስንሰራም በዚሁ ልክ ከእግዚአብሔር ጋር በደስታ እንደምንኖር አውቀን እየሰራ ነው ማለት ነው። እና እነዚህን ሁለቱ ክፉ ነገሮች እንለያቸው። ከጨለማ ወደ ብርሃን፣ ከኃጢአት ወደ ጽድቅ መምጣት ይኖርብናል ማለት ነው። በዚች ሳምንት
ለእግዚአብሔር መስዋዕት ወይ ራሳችን ግብር ልንሆን ይገባናል ማለት ነው። ራሳችን አሳልፈን ለእግዚአብሔር ልንሰጥ ይገባናል። እዚሁ ችላ የሚል ሰው ካለ ግን በገዛ ራሱ ፍርድ እየፈረደ ነው። ወዘሰ ያምን በወልድ ምንድን ያለው ወደ አተኮነነ እሱ ግን በወልድ የማያምን ግን አሁንም ተፈርዶበታል እንደተባለ ነው። ስለዚህ ከአሁኑ ጀምሮ መልካሙን ነገር መከተል አለብን፣ መጥፎውን ነገር ደግሞ መራቅ አለብን። በጣም ደስ የሚል ቃል የነገሩን በእውነት በጣም እግዚአብሔር ይስጥልን። በዚህ በአብይ ጾም እንዳሉት ከእንደነዚህ አይነት ነገሮች ተቆጥበን ይበልጥ መቼም እንደው በአብይ ጾም ብቻም ሳይሆን ሁልጊዜም ነው መቼም ልክ ብለውታል እርሶ። እንደዛ ሆነን ከእንደነዚህ አይነት ግብሮች ከወጣ ካሉ ነገሮች ተሰብስበን እግዚአብሔርን የምናመልክበት ታላቅ ሳምንት እንደሚሆን ተስፋ አለኝ ለሁላችንም። እና እንደው እርሶም አክብረውን እዚህ ቤተ ጉባኤ ሚዲያ ላይ ስለመጡ የህይወት ታሪኮትን፣ ልምዶትን፣ መንፈሳዊ ምክሮትን ስላስተላለፉልን በሚዲያው ስም በጣም አመሰግናለሁ። የኔ ታየ አክብረውንም ስለመጡ እንግዲህ እርሶም ደግሞ ቅድም የሚያሏቸውን የጾመ ድጓውን የምኑን ደግሞ እንደው ሰርተውት ደግሞ ወደፊት ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ለምትመለከቱን ተመልካቾቻችን ሀሳባችሁን የምትፈልጓቸው ደግሞ ቀጣይ ላይም እንዲቀርቡላችሁ ማየት የምትፈልጓቸው እኚህን መምህር ብናያቸው እኚህን መምህር ብናውቃቸው የምትሏቸውን በኮሜንት ላይ ጻፉልን። እናመሰግናለን። ወስብሐት ለእግዚአብሔር። አሁን ጸሎት ያድርጉልንና ይቋጩት። እሺ የመጨረሻ መልእክት እቺ ድምፀ ያሬድ ዩቲዩብ አለችኝ እና ሰብስክራይባ በጣም ትንሽ ነው እና ሰብስክራይብ በማድረግ ቤተሰብ እንድትሆኑና መልክአ ሕማማትም ከፈለጋችሁ እየገባችሁ መመልከት ትችላላችሁ። በግዕዙም በአማርኛ ማለት ተተርጉሟል። ውዳሴ ማርያም ዜማም ሌሎች ዜማዎችም አሉ። በግዕዝም በአማርኛም ብዙ አሉ። ለወደፊትም እንጭንባቸዋለን። አሁን እየገባችሁ ለሌሎችም እንዲዳረስ አድርጉ። የመጨረሻ መልእክት ለእናንተ አፍቅር ቢጸከ ከመ ነፍስከ እስመ ይብየ ብፁዓን እለ ይገብሩ ሰላመ ኢይመውቱ ወዘሰ ይሜህር ይገብር ከመዝ አብየ ይከውን በመንግስተ ሰማያትም። መቼም የዚህ ማሱስ ይዞኝ ነው በየደቂቃው ማዚሙና ይቅርታ አድርጉልኝ። አሁን ምን ማለት ነው የማስተላልፈው መልእክት ለሀገራችን ለራሳችን ጥቅም ስላለው ነው። አፍቅር ቢጸከ ከመ ነፍስከ ይችኛዋ መጀመሪያዋ ቃሏ በ10ቱ ትእዛዛት የመጨረሻዋ 10ኛ ቁጥር ትይዛለች። ይቺ ደግሞ በዘሌዋውያን ምዕራፍ 19 ቁጥር 18 ትገኛለች። እና 10ኛ ያደረጋት ለምንድን ነው? በእኛ ሀገር 10 ቁጥር ፍጹም ነው እና ይቺ ፍቅር ደግሞ ፍጹም ሕግ ናትና ባልንጀራችንን እንደ ራሳችን አድርገን እንውደድ ነው። ቀጥሎ ደግሞ ምንድነው? ዘረኝነት እናጥፋ፣ እርስ በርሳችን እንዋደድ፣ በሰላም በፍቅር በአንድነት እንድንኖር ከተፈለገ እርስ በርሳችን እንከባበር፣ እንዋደድ። አንተ የዚህ ሀገር ነህ፣ አንተ የዚህ ጎጥ ነህ፣ አንተ የዚህ አካባቢ ነህ፣ ከዚህ መጣን መጤነ ምናምን ይህ ነገር ለኛ አይበቃንም። ለምን ጥለነው የምንሄደው ሀገር ነው ይሄኛው። እኛ ሀገራችን በሰማያት እስከሆነ ድረስ በዚህ እርስ በርሳችን የምንባላላበት ሁኔታ ሊፈጠር አይገባም። እስመ ይቤ አለ ጌታችን እንዲህ ብሏል፣ ብፁዓን እለ ይገብሩ ሰላም። ፍቅር አንድነት የሚያደርጉ ሰዎች እነሱ ብፁዓን ንዑዳን ክቡራን ናቸው፣ በመንግስተ ሰማያት ይኖራሉ ማለት ነው። ወዘሰ ይሜህር ይከብር ከመዝ እና ደግሞ ሰላምን የሚያስተምር እና ደግሞ ራሱ በፍቅርና በሰላም አርአያ ሆኖ የተገኘ ሰው ምን ይሆናል አለ? በመንግስተ ሰማያት ታላቅ ይሆናል ተባለ። እንግዲህ ሁላችን የምንሯሯጠው ማህሌታ በማህሌቱ፣ ቀዳሽ በቅዳሴው፣ ሰባኪ በሰባኪነቱ፣ ምእመናንም በተለያየ የትሩፋት ስራ የምንጓዘው ለምን ይመስላችኋል? መንግስተ ሰማያት ለማውረስ ነው። እና እንደዚህ ካደረግን መልካም ስራ ካሰብን መልካም ሀሳብ ካሰብን በፍጹም መጥፎ ነገር በመሃል ጣልቃ ልናስገባ አይገባንም። እርስ በርሳችን ተከባብረን ማለፍ አለብን። እንዲሁም ጥሩ ስራ ሰርተን
ስማችን በወርቅ ቀለም አጽፈን ነው እንጂ ልናልፍ የሚገባው በክፋታችን፣ በዘረኝነታችን፣ በመጠላላታችን ልንታወቅ አይገባንም። ይቺ ሀገራችን እንደምታውቋት ሀገረ እግዚአብሔር ናት። የቅዱስ ያሬድ ዜማ ያለባት ሀገር ናት። በሌላ ሀገር ብትሄዱ እንደዚህ አይነት ዜማ አታገኙም አይደለ? ይህ ቅዳሴ ውዳሴ የምታገኙ በኢትዮጵያ ቤተክርስቲያን ነው እንጂ እንደው ማራ ከዚህ ወደ አፍሪካ ወደ ደቡብ አፍሪካ ብትሄድ የለም እንደዚህ አይነት ዜማ። አውሮፓ መሻገር ሳይቻል እዚሁ እንኳን በኢትዮጵያ ደረጃ ራሱ እኮ ይህን የቅዱስ ያሬድ ዜማ የሚቃወሙ ሰዎች እኮ አሉ። እና ይሄ ራሱ ጸጋ ነው። እኛ የተሰጠን ሰማያዊ ነው፣ የማያልፈው ነው። ለሌሎች ዓለማችን የተሰጠው ግን የዓለሙን ነገር ነው፣ ብልጭልጩ ነው፣ ቴክኖሎጂ ነው። ቴክኖሎጂ ለፈረንጆች ተሰጥቷል፣ ሃይማኖት ለእኛ ተሰጥቷል። ማን ይበልጣል? እነሱ በዚሁ በኃላፊ ነገር ተጥደው ይኖራሉ አይደለ? ግን ይዘውት አይሄዱም። ቅድም እንዳልነው አንድ ሰው ወደዚህ ሲመጣ ራቁት ነው የሚመጣ፣ ሲሄድም ራቁት ነው የሚሄዱ እንዳልነው ማለት ነው። ሀብቱ በሙሉ እዚህ ነው የሚቀረው፣ እንዲሁም ባዳ ነው የሚወርሰው። ሃይማኖት ግን ለራሳችን ጠቅመን ሌሎችም አስተምረን ሕግ እግዚአብሔርን አስተምረን ሃይማኖትን አውርሰን እግዚአብሔርን አውርሰን ልናልፍ ይገባል። እግዚአብሔር ደግሞ በዚሁ ዋጋ ይከፍለናል። በዚሁ ዋጋችን አገልግሎት በምንሰጥበት ጊዜ ሁሉ እግዚአብሔር አለ፣ ተመልካች ነው። የኛ አገልግሎት ተመልካች አለ። የሚያየው ሰው ባያየንም ባያውቀንም በዚህ በሊቃውንቱ ዙሪያ አገልግሎት ሌላ ሰው ባያየንም እግዚአብሔር ግን ያያል። ለእያንዳንዳችን ዋጋችን ሊከፍለን ይመጣል አይደለ? በቅርቡ እመጣለሁ ብለን ለእያንዳንዱ ዋጋው እንደየዋጋው ልከፍለው እመጣለሁ። እኔ ቀዳማዊ፣ እኔ ዳህራዊ፣ የመጨረሻም የመጀመሪያ እኔ ነኝ ብሏል አይደለ እንዴ? ስለዚህ በሰራነው ስራ ዋጋችን ይከፍለናል እና መልካም ስራ ለመስራት እንትጋ ነው። ከዘረኝነት ከጥላቻ እንውጣ ባካችሁ። ይህ ሁሉ ቆሻሻ ስራ ነው፣ አያስፈልገንም። እግዚአብሔር አባታችን ፍቅር ካስተማረን እኛ ለምንድን ነው የዲያብሎስ ልጆች የምንሆነው? ክፋት ማን አስተማረን? በቅዱስ መጽሐፍ እንግዲህ ዲያብሎስ ነው አይደለ ክፋት የሚያስተምረው። እግዚአብሔር ግን ያስተማረን አንድነት፣ ፍቅር፣ ሰላም ነው የሚያስተምረን። እንዘ አልብነ ኩልብነ እንዘ አልቦ ዘየአምረነ ብዙኃን ያእምሩነ። እኛ በዚህ ዓለም ስንኖር ብዙ ላያውቁን ይችላሉ፣ እግዚአብሔር ግን ያውቃል። ዓለሙን ሁሉ የፈጠረ እግዚአብሔር ያውቃል እና እግዚአብሔር ዋጋችን ስለሚከፍለን መልካም ስራ በመስራት እንትጋ። መልካም ሰሙነ ሕማማት ይሁንልን። ለብርሃነ ትንሣኤው በሰላም ያድርሰን፣ ብርሃነ ትንሣኤውን በሰላም ያሳየን። ቃሎት ያሰማልን መምህራችን።